ክፍል 3 መጥቻለሁ። ይሄን ቆርጠን ነበረ። መጀመሪያ ያው መቁረጡን ነው የምንጨርሰው። ቆርጠን ደግሞ ወደ ቤት ነው የምንሄደው። ይሄን ቆርጠናል። እነዚህ አሁን የምንቆርጠው ማሰሪያ ከፊት የሚሰራውን ማሰሪያ እንቆርጣለን። ማሰሪያ ሁለት በአንድ ጎን ሶስት ነው የሚያስፈልጋል። በዚህ እሰራለሁ። ማሰሪያ ለመስራት ስፋት 4.5 አደርጋለሁ። ስፋቱን በማስመሪያ ስፋት እጠቀማለሁ። እዚህ ጋር 4 ሴንቲ ይበቃል። 4 ሴንቲ ቁመት 44 እናድርገው። ማሰሪያው እስከነ ስፌቱ እስከነምኑ ማለት ነው። ከዛ በቃ እላካለሁ። ልክ እንደዚህ አገናኘናለሁ። ቆርጬ አውጣለሁ። ያው ጨርቁ እንዳልኳችሁ ቆርጥናችሁ የዚህ አይነት 6 ያስፈልገኛል ማለት ነው። ቆርጬ ጨረስኩ። ይኸው 1 2 3 4 5 6 ቆረጥኩኝ ማለት ነው። ይሄን ቆረጥኩ። ቀጣይ የሚቀረኝ እጅጌ ቀረኝ። ለእጅጌም ፓተርን መስራት ግድ ነው። እዚህ ጋር ወረቀት አዘጋጅቻለሁ። ለእጅጌም በዚህ ፓተርን እንሰራለን። አንድ 4 ሴንቲ 3 ሴንቲ ያክል ወደ ታች ወስደን እናሰምራለን። እኔ እነዚህ ፓርከር እንደሚደምቁ አላውቅም። በጣም ይሰሩ ነበር፣ አላደመቅም። ከሌላ ፓርከር ነው የመጣው ወይም በአሁኑ በራሱ በዚህኛው እሰራለሁ። እዚህ ጋር ምንድን ነው የማደርገው? የጡንቻ ዙሪያ አለ። የጡንቻ ዙሪያ ለምሳሌ የኔ 36 ነው። ከዛ 4 ሴንቲሜትር ጨምርበታለሁ፣ 40 ይሆናል። እዚህ ጋር 40 ሴንቲሜትር አይቼ እንትን እላለሁ አሰምራለሁ ማለት ነው። ከዛ ወደ ታች የእጅጌ ቁመት አለ። የእጅጌ ቁመት 58 ሴንቲሜትር ለካለሁ። ወደ ታች 58 ሴንቲሜትር መሀል ላይ ለካለሁ። 40 እንዳለ ሳሳምር ማለት ነው። ሳሳምር እንደዚህ ከዛ ቀጥ ያለ መስመር ስንት አገናኛለሁ። እንደዚህ ማለት ነው። ይሄንን ልክ እንደዚህ
እዚህ ጋር ተንሸራተተ ነበር ማስመሪያ ጭራሽ ተንቆጣጣ እንደዚህ ያሰምራሉ። ፓርከሮቹም እንዲሰሩልኝ አልፈለጉም። ብቻ በሱ ልቀጥል። ቀጣይ ማደርጋል 40 ሴንቲሜትር ማለት ነው። ይሄ 40 ለሁለት አካፍላለሁ 20 ነው። ከዛ 40 ሴንቲሜትሩን ለሶስት አካፍላለሁ። ሶስት ቁጥር መጀመሪያ እናስምር፣ ግራ እንዳንጋባ እስከታች እናስምር። ለሁለት አካፍለን ነው። ወረቀቱ ራሱ ማለት ነው ኮፍ ማለት አጥፎ ቁጭ ስላለ መተኮስ ፈለገ መሰለኝ። ሁለት እንዲ ፓተርን መስራት ፓተርን መስራታችን ጥሩነቱ ያው ጨርቁን እናባክንን የምንሰራውን በደንብ የምንፈልገውን ነገር በደንብ እንድናውቅ ያደርገናል። እንደዚህ ለሁለት ተካፍዬ ካሰመርኩ በኋላ 40ን ለሶስት አካፍላለሁ። ከዛ 2 ሴንቲሜትር ጨምራለሁ። ያው 40 ሲከፈል 13.5 ይመጣል። 13.33 ይመጣል። 33 አንስቼ 2 ሴንቲሜትር ጨምር 15 ሴንቲሜትር አስምሬ ያገናኛለሁ። አስምሬ አገናኛለሁ። ቀጣይ ከዚህ ወደዚህ 6 ሴንቲሜትር እገባለሁ። ከዛ ከዚህ እስከዚህ አግድም አስምሬ አገናኛለሁ። እንደዚህ ማለት ነው። አስምሬ አገናኛለሁ። ከዛ ከዚህኛው ላይ 1 ሴንቲሜትር ወደ ላይ የሆነ ጠባታ እንደዚህ ማለት ነው። ከዛ ቀጣይ ይሄን ያሰመርኩትን ለክቼ ለሁለት አካፍላለሁ። የኔ 21 ሴንቲሜትር ነው። 21 ሲሆን 10.5 ማለት ነው። 10.5 ከዛ ይሄን ለሁለት ያካፈልኩትን መልሼ ይሄንንም ለሁለት አካፍላለሁ። ከዚህ እስከዚህ ያለውን ለሁለት፣ ከዚህ እስከዚህ ያለውን ለሁለት በግምትም ወቅታንም ማካፈል እንችላለን። እዚህ ጋር 10.5 ሲሆን 5.5 ለሁለት ማካፈል ነው። ይሄንንም እንደዛ ማለት ነው። ከዛ እዚህ ጋር ወደ ላይ ግማሽ ሴንቲ ማለት ነው። ለካ ወደ ላይ ግማሽ ሴንቲ ከዛ እዚህ ጋር ወደ ውስጥ 1 ሴንቲሜትር እዚህ ጋር አሁን ከርቭ ተጠቅመን ማስመር በእጃችንም ማስመር እንችላለን። ከርቭን ተጠቅመን ማስመር እንችላለን። እስቲ ይሄ የኒኮል ከርቭ ነው። እስቲ ከሆነ እኔ ግን ብዙ ጊዜ በእጄ ነው የማስመረው። አብዛኛውን ጊዜ በእጄ ነው የማስመረው። ዛሬ እስቲ በዚህ ልሞክር። እቺን ነው እዚህ የምናገናኘው። ልክ እንደዚህ አልኩ። ልክ እንደዚህ ነው። እንጃ እዚህ ጋር ግን ማለት ነው
በእጄ ብቀጥል ነው የሚሻለኝ። አስፈራኝ። ይሄኛው የአንገት የኔክ ሆልተር ነው፣ የአንገት ዙሪያ ማሰሪያ። ሙከራው ይቅርብኝና እንዲህ ባሳምሽ። ልክ እንደዚህ። ይሄኛው የኋላ ነው ማለት ነው። ይሄኛው የኋላ ነው። ከዛ ቀጣይ ምንድን ነው የምናደርገው መሰላችሁ? የፊቱ ብቅት ልዩነት ስላለ እዚህ ጋር 1 ሴንቲሜትር ወረድ ነው። እዚህ ጋርም 1 ሴንቲሜትር ወረድ ነው። ከዛ በቃ ይሄ እንደዚህ። የሚገርመው እኔ በእጄ ነው የምችለው። ልክ እንደዚህ ቀጣይ የምናደርገው ይሄ ከዚህ ያለው ስፋት የዚህ ስፋት ማለት ነው። የዚህ ስፋት እኔ ጋር 18 ነው የሚለው 18 እኔ ግን ሰፋ እንዲል ስለምፈልግ 20 ሴንቲሜትር አድርገው 20 ነው 24 ጊዜ 40 ይሰፋል። 18 ሲሆን 18 እዚህ ጋር ማለት ነው የሰዓት መለሻችን ዙሪያ ነው። የኔ 18 ነው። 18 ራሱን ነው ቁጭ የሚያደርገው ማለት ነው። ከዚህኛው ከዚህ መሀል ካለው ጥለት ወደዚህ ነው የምለካው። እንደዚህ ከዛ ከዚህ ጋር አገናኛለሁ። ከዛ ከዚህ ወደዚህ ያለው አገናኛለሁ። ልክ እንደዚህ ጨረስኩ። ከዛ ይሄን መስመሩን ጥፍ አደርገዋለሁ። በዚች በመስመሩ ትልቅ ደስ ከዛ ቁርጡ መውጣት ነው። ከዛ እዚህ ጋር መጀመሪያ ያሰመርኩት ላይ ነው ቆርጬ ማውጣት። እንደዚህ ቦታውን እንዲህ ክፍት አድርግና ያው ይሄ የኋላ ነው እንጽፍበታለን። የኋላ እችን ቁርጥ እናውጣለችና የፊት ስለሆነች ልዩነቱ የፊት ገባ ይላል ትንሽ የፊት ዙሪያ እንደዚህ ጨርቅ ያመጣውና የሚሰራው